አንድ ሰውዬ ቤቱ መስኮት ላይ ቆሞ በጣም የሚወርደውን እያየ ነው። ከዛ አንድ ሰውዬ ሲያልፍ ያንኳኳና ይጠራል። ከዛ የተጠራው ሰውዬ ምን ሊጠይቀኝ ነው ብሎ በመጠራጠር ይመጣል። ልክ ሲመጣ አይ ምንም አይደለም አንድ ጥያቄ ልጠይቅ ፈልጌ ነው ይላል። እሺ ጠይቀኝ። ከዛ የቤቱ ሰውዬም መንገድ ላይ የሄድክ ሙሉ ቦርሳ ወርቅ ብታገኝ ምን ታደርገዋለህ ይላል። ከዛ ሰውየውም ትንሽ ያስብና ይሄማ የኔ ወርቅ ስላልሆነ የጠፋውን ሰውዬ ፈልጌ መልስለታለሁ ይላል። ከዛ የቤት ውስጥ የነበረው ሰውዬ አንተማ ጅል ነህ ይለውና ይሸኘዋል ሰውየው። ከዛ አሁንም መስኮት ላይ ቆሞ እያየ አንድ ሰው ሲያልፍ ይጠራል። አይ አንድ ጥያቄ ልጠይቅ ፈልጌ ነው ይለዋል። እሺ ምንድን ነው ጠይቀኝ አለ። መንገድ ላይ የሄድክ ቦርሳ ሙሉ ወርቅ ብታገኝ ምን ታደርጋለህ ይለዋል። ከዛ ሰውየው እንዴ ቦርሳ ሙሉ ወርቅ ተገኝቶ ነው እንዴ? እኔ ጅል ነኝ እንዴ? ይዤው ነው የሚሄደው ወስደዋለሁ ይለዋል። ከዛ አሁንም ቤት ውስጥ የነበረው ሰውዬ አንተማ ጅል ነህ ይለውና ይሸኘዋል። ከዛ አሁንም በመስታወት እያየ አንድ ሰው ሲያልፍ ያያል። ከዛ ያንኳኳና ይጠራል። ልክ ሲመጣ አንዴ የሆነ ጥያቄ ልጠይቅ ነው ይሏል። ሰውየውም ግራ ገብቶት እሺ ጠይቀኝ ምንድን ነው ይሏል። በቦርሳ ሙሉ ወርቅ መንገድ ላይ እየሄድክ ብታገኝ ምን ታደርጋለህ? ከዛ ሰውየውም ትንሽ አሰብ አድርጎ ከቆየ በኋላ እንዴት አውቃለሁ ምን እንደማደርግ? ከዛ የቤቱ ሰውዬ እንዴት ሲለው በዛ ሰዓት ቦርሳ ሙሉ ወርቅ ባገኝ እርኩስ መንፈስ አድሮብኝ የኔ ያልሆነውን ነገር ልወስድ እችላለሁ፣ ወይም ምናልባት ደግሞ እግዚአብሔር ቀንቶኝ የጠፋበትን ሰው አፈላልጌ ልመልስለት እችላለሁ። ግን አንድ ነገር ምነግርህ አሁን ላይ ሆኜ ምን ላደርግ እንደምችል አላውቀውም። ምክንያቱም የዛኔ ምን አይነት ስሜት ውስጥ እንደመሆን ስለማላውቀው የዛኔ ነው መወሰን የሚችለው ይለው። ከዛ ቤት ውስጥ የነበረውም ሰውዬ አንተማ ብልህና አስተዋይ ሰው ብሎ ቤት ውስጥ ምሳ ጋብዞት ይሸኘዋል ማለት ነው። ከዚህ ምን ተማርን? ኮሜንት